ለካ ዘመዴ ትክክል ነው ይላሉ። ስለ አንድነት ጉዳይ እኔ ብቻ ነበርኩ የማወራው። አሁን የትኛውም የቴሌግራም ፔጅ ብትመለከቱ አንድነት 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 ይላል። አንድነቱን እንዳይመጣ ያደረገውን ነገር ግን ማንም አያውቁም። አንድነቱ እንዲመጣ ያደረገ ስለዚህ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ምንድነው ችግራቸው? አንድ እንዳይሆኑ እያደረጋቸው ያለው ነገር ምንድን ነው? በሎጎ ጉዳይ አንድ ሎጎን የቀረን እንደዚህ ነው ምንጽ ሲባል ነበር። ምንድን ነው አሁን ደግሞ ይሄን ያደረገው? አሁን አንድ እንዳይሆኑ አንድ ተቋም እንዳያወጡ ያደረገው ምንድነው? ይሄን በሰፊው እንነጋገራለን፣ በሰፊው እናወራለን። ግማሹ የፋኖ አመራር የእርሻ ጣቢያ ይዞ ንግድ ጀምሯል። እርሻ አለው ምን አለው እና እንትኑ እንዲያልቅ አይፈልግም። ጦርነቱ እንዲያልቅ አይፈልግም። ህዝቡ ተሰቃየ አልተሰቃየ እሱ ደንተው አይደለም። በየክልሎቹ በየምኖቹ ቤት ይሰራል፣ ህንፃ ይሰራል፣ ደንተው አይደለም። ከመንገድ የሚገኝ ከግብር የሚገኝ ከታክስ የሚገኝ ነገር ጥሞታል፣ ለምዷል። ነገ ሰላም እንኳን ቢፈጠር ይሄንን ማር የሆነ ይሄንን እንትን የሆነ የለመደ ሰው አያመጣም። እታች ያሉት ደግሞ ተዋጊዎቹ ፋኖቹ ደግሞ የሚበሉት የሚጠጡት የሌላቸው አሉ። በአሸዋ ንግድ ላይ በድንጋይ ንግድ ላይ የተሰማራ የአሸዋ ንግድ አሸዋ በቀን 600-700 ሺህ ብር አሸዋ እየነገዱ ጦርነቱ ቆይ ጥናት ይፈልጋል አንድነቱ ትንሽ ይዘግ የሚለዋል። እነዚህን በስም በቦታ ማጋለጥ አንድነቱ ለምንድነው ቢዘገየው? ወደ አንድ እንዳይመጡ ለምንድነው? የወርቅ ንግድ የጀመሩ የወርቅ ቦታ ይዘው ወርቅ እያወጡ እንትን የሚሉ አሉ። የማዕድናትን እንትን የሚሉ አሉ። በዚህ በወሎ አካባቢ ማየታችሁ ከሆነ ነዳጁ ይፈሳል። ቢችሉ ነዳጁን ሁላ አውጥተው ጦርነቱ በአጭር እንዲቀጭ የማይፈልጉ አሉ። ይሄ በግልጽ መነገር አለ። የጎደሉ ነገሮች እንዳሉ ሆነው ያንን አሟልቶ ለመምጣት እንደገና የስልጣን ጥም አለ። የስልጣን ጥም እኔ ካልሆንኩ እገሌ ካልሆነ ሰማይ ዝቅ ምድር ከፍ የሚቀር የለም። አባገሌ ነግረውኛል፣ ሼክ ማንንትስ ትንቢት ተናግረውልኛል። አይሰራም። ይሄ ሁላ ህዝብ የሚሞተው አበበ ከበደ የሚባል ሰው ለማንገስ አይደለም። እዚህ ክፍለ ሀገር ያለ ምድር ለማለት አይደለም። ሰው እንዴት ነው ከድሮን መትረፉን አውቆ ከጥይት መትረፉን አውቆ ከቦምብ መትረፉን አውቆ ከመትረየስ መትረፉን አውቆ እንዴት ነው በቃ እኔ ነኝ መሪ፣ እኔ ነኝ ጠቅላይ፣ እኔ ነኝ አዛዥ፣ ይሄ በጣም ሞኝነት የሚያውቁት ነገር ከሌለ በስተቀር እና እንትን ከሌለ በስተቀር እነዚህ ነገሮች ተስማምቶ የሆነውም ቢሆን ደግሞ ያንን በድምፅ ብልጫ አድርጎ ማንም ይሁን ማንም ያንን አምጥቶ ተቋሙን ወደ አንድ ማምጣት። አንድነቱ በዚህና በመሳሰሉት ምክንያቶች የሚዘገይ ከሆነ የአማራ መከራ ነው የሚዘገየው። የአማራ መከራ ከዘገየ ደግሞ ተጠያቂዎቹ የብልጽግና መንግስት፣ ኦህዴድ፣ ብአዴን ብቻ ሳይሆን ተጠያቂዎቹ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ይሁንና እነዚህ አሁን በትክክለኛው መስመር ላይ ያሉ ናቸው። በትክክለኛው መስመር ላይ የሌሉትም ሰዎች ቢሆኑ ደግሞ ይጠየቃሉ። የአማራ ፋኖ በጠቅላይ ግዛት በጎንደር ጠቅላይ እዝ፣ የጎንደር ጠቅላይ እዝ፣ የአማራ ፋኖ ሸዋ እዝ፣ የአማራ ፋኖ በወሎ እዝ የሚልና ጎጃም ውስጥ የሌለ ግን ደቡብ ወሎ ውስጥ የተቀመጠው ማስረሻ እመራዋለሁ የሚለው ጥቂት ሰዎች ያሉት የአማራ ፋኖ በጎጃም ምናምን እዝ የሚባለው እነዚህ ሁሉ ተጠያቂ ናቸው። የህዝብን መከራ በማርዘም ይጠየቃሉ ማለት። ስለዚህ ሶስቱም መክረው፣ አራቱም መክረው፣ ሁለቱም መክረው፣ አንዱ ተፋጭተው ወደ አንድነት መጥተው የህዝባቸውን መከራ ማሳጠር አለባቸው ማለት ነው። ይህም በሰፊው እንሄድበታለን። አማራ ፋኖ አራቱ እዞች ከበፊት ከሚሰሩበት ሁኔታ ለየት ብለው በመምጣታቸው በኢትዮጵያ ምድር እሳተ ገሞራ ነው የፈነዳው። የመሬት መንቀጥቀጥ ነው የተነሳው። በፊት
ሚስጥሩ ቀድሞ ይወጣና የማይመለከታቸው ሰዎች የራሳቸውን የፖለቲካል ካፒታል ለመገንባትና ለመሸጥ ሲሉ ሚዲያውን በሞኖፖሊ ይዘው እንዲህ ልናደርግ ነው፣ ከነገ 8 ሰዓት ጀምሮ ብልጽግና ልንደመስሰው ነው፣ በሁሉም ጦር ግንባር ላይ እንደዚህ ልናደርግ ነው፣ የዛሬ ሳምንት እየተዘጋጀን ነው፣ እንዲህ እያለ አስቀድሞ መጣው ልወጋ ነው፣ መጣው ልመታ ነው፣ መጣው ልመክትህ ነው ብለው አስቀድመው በማወጅ የብርሃኑ ጁላ ጦር ደግሞ በደንብ ተዘጋጅቶ እንዲጠብቃቸው ተደርጎ ብዙ ጀግኖች የሚቀጠፉበት ነበር። ስለዚህ ይሄ አካሄድ ትክክል አይደለም በማለት አራቱ የጎጃም፣ የጎንደር፣ የወሎ፣ የሸዋ አራቱ የጦር መኮንኖች ተስማምተው ተነጋግረው በምስጢር ማለት ነው ተነጋግረው ከዚያ በኋላ ዱብዳ አደረጉ። የአማራ ፋኖ የአንድነት ዘመቻ ብለው ዱብ አደረጉ ማለት ነው። ስለዚህ የብርሃኑ ጁላ ጦር የአብይ ሰራዊት ብልጽግና አልተዘጋጀም። ብአዴን ሚስጥር አላገኘም፣ መረጃ አላገኘም። መብረቃዊ ጥቃት ነው የደረሰው። ወታደር ደግሞ ዲሲፕሊን አለ። ዝም ብሎ ማውራት ስለተቻለ ብቻ መናገር ስለተቻለ ብቻ የሚነገርበት አለ። ብረት በመያዝ ብቻ ሳይሆን ደግሞ ብረት ይዞ በመዋጋትም ቦታ እውቀት ያስፈልጋል። ስለዚህ እነዚህ ራሳቸውን ለወያኔ ሚዲያ፣ ለኦነግ ሚዲያ፣ ለማን ሚዲያ ሳይመርጡ ወጥተው ዋይ ይሉ የነበሩ ሰዎች ከዛ ቦታ ላይ ስላልነበሩ ጉዳዩ የሚመለከታቸው ሰዎች ብቻ ይዘውት ስለሄዱ ምን አደረጉ? ድብን አድርገው እዳ ጣሉ ማለት ነው። በጣም የሚገርም ነገር ነው የጣሉት። በሚገርም ይሄ ስርዓቱን አስደንግጦታል፣ ስርዓቱን አውኮታል። እንዳያችሁት የመከላከያ ሰራዊቱ መከላከያ ሚኒስትሩ ምንድን ነው ያለው? በፍጹም ፋኖ ይህንን ያደረገው ጀነራል ምግበይ የሚባል ረድቶት ነው፣ ገሌ እንደዚህ አድርጎት ነው፣ አማራ ይችላል ላለ ማለት አማራ ይህን ማድረግ አይችልም፣ ፋኖ ይህን ማድረግ አይችልም። ምክንያቱም ፋኖን በንቀት ነው እስካሁን የሚያዩት። ለዓለም መግለጽ የሚፈልጉት በንቀት ነው። ፋኖ እየተናቀ ነገር ግን እንደ ረግረግ መሬት የሚገባበትን የሚሄድበትን ሰራዊት እያሰጠመ ይሄው በየቀኑ ምረቃ ነው። በየ3 ወሩ የማያልቅ 120 ሚሊዮን ስራ አጥ ህዝብ አለ። ያንን እያዘጋጀ ወደ አማራ ክልል ይልቃል። እየዋጠ የአማራ ክልል እየዋጠ እያስቀረበት እንዲህ ሆኖም እንኳን ፋኖን እንዲያረገኝ ማለት አይደለም። ምክንያት ያለ እንደሆነ አንድ የባልና ሚስት ታሪክ የሚነገር አለ። ሚስትዋ ጠንከር ያለች ናት እና ባልየው እንደኔ ኮምሰንመን ያለ ቀጫጫ ምናምን ነው። ከዛ በኋላ መጣላት ይፈልጋል። በባልና ሚስት መካከል ግጭት ይኖራል፣ መጣላት ይፈልጋል። ከዛ በኋላ ብድግ ብሎ ቀበቶውን ፈቶ አንዴ ሲመታት ቀበቶውን ተቀብላ አጋድማ ደረቱ ላይ ቆማ ያው ትገርፈዋለች ማለት ነው። እና ምንድነው የተስማሙት? አልቻላትም። በቃ ስላልቻላት ባይሆን እየገረፍሽኝ ገደለኝ በይ ነው በቃ ያላት ማለት ነው። እና እሷ ከላይ ሆነ በቀበቶ ጆሮ ጥላው እንግዲህ ከታች ቋንጃውን ትለጠልጠዋለች። እሱ በር ዘግቶ አንድ ሰው እንዳይገላግል ይላል። የታባሽታው እያለች ነው የምትደበድበው። እና አሁን ደብዳቢው እየደበደበ ነው፣ ግን ተደብዳቢው ምንም እንዳልተፈጠረ ሆኗል። ይሄ ነው የተፈጸመው። ይሄ ደግሞ በፊት ይጠቀም ነበረ፣ በሴሎቹ ምክንያት ያገኝ ነበረ። ወታደራዊ ዲሲፕሊን ስለተጠበቀ ያ ወታደራዊ ዲሲፕሊን ሲያመጣ የብልጽግናው ካምፕ ተናጋ። የአማራ ፋኖ ተቃዋሚዎች አማራ ክልል ሆነው የስኳድ እና የሸንጎ የሌላው ቡድን ፋፍዴን የሚባለው በአጠቃላይ ምን ሆነ? ተናጋ ማለት ተናጋና ይሄ አንድነት የሚረበሽበት መንገድ ተፈለገ። ከዚህ መካከል እንግዲህ ዘመቻ አንድነትን ለመቀልበስ የብርቱካን አጀንዳ እንደ አጀንዳ መጥቷል፣ እንደ ኬዝ መጥቷል። የብርቱካን አጀንዳ እንዲወራ ያ ጸጥ እንዲባል ነበር የተፈለገው። የብርቱካን አጀንዳ ግን ራሱ ባርቆ ራሱ አጀንዳውን ያመጡትን አካላት
አፈር ከድሜን ያበላቸው አሜሪካ ያሉትንም ኢትዮጵያ ያሉትንም ብልጽግና ውስጥ ያሉትንም ምንም ውስጥ ያሉትንም አንድ ላይ አድርጎ ጨፍልቋቸዋል። ዘመቻ አንድነት ሳይቀበል ወደፊት ሄዷል ማለት ነው፣ አምልጧል ማለት ነው። ከዚያ በኋላ እንግዲህ አሁን ዘመቻ አንድነት ከመጣ በኋላ ሌላው አይታችሁ እንደሆነ እንግዲህ ብርቱካን ነበረ ሰሞኑን የነበሩት ዘፈኖች በሙሉ እንዳያችኋቸው የነበሩት እንትኖች በሙሉ ምንድን ነው የሚሉት? ብርቱካን ነበሩ። ብርቱካን የሚለው ነገር ደግሞ ሲቀር ቀጥታ የመጣው አዲስ አጀንዳ መጥቷል ማለት ነው። ይሄ አዲስ አጀንዳ ፋኖን ማስቆም አይችልም፣ ግን ጋሬጣ ለመሆን የመጣ ነው። እንግዲህ የነጭ ነጯን ፕሮግራም ጥቅሙ እዚህ ላይ ነው። ይሄ ከዘመቻ አንድነት ጋር እንደተባለው የአማራ ፋኖ በጎንደር፣ በጎጃም፣ በወሎ እና በሸዋ በአንድ መሪ ስር ከተጠቃለሉና በአንድ ቋት ከመጡ ወታደራዊ ኮማንዱ ከአንድ ቦታ ከሆነ የጎጃም ፋኖች ጎንደር፣ የጎንደር ፋኖች ጎጃም፣ የወሎ ፋኖች ጎንደር፣ የወሎ ፋኖች ጎጃም፣ የወሎ ፋኖች ሸዋ፣ የሸዋዎቹ ምናምን ሄደው ትግላቸውን የሚያቀጣጥሉ ከሆነ ሌላ መሾቅ ይመጣብናል በሚል አፍቃሪ ብልጽግና ብአዴኖቹ ከጎንደርም ስኳዱ ከጎጃምም ሸንጎ እንደገናም ደግሞ የአብን ውስጥ የነበሩ የተላላኪነት ሚና ያላቸው አካላት አንድ አጀንዳ እንዲፈጥሩ ተደርጓል ማለት ነው። ስለዚህ የተጀመረው አጀንዳ ምንድነው? የዘመቻ አንድነት እጣ ፈንታ እንደምትመለከቱት በሚል ከሚጠራው ክልል ትንኮሳ በመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛውን መደምሰስን የፌድሪ መከላከያ ሰራዊት አስታውቋል ይላል። ሰራዊቱ ጉዳዩን አስመልክቶ በማህበራዊ ድረገጹ ያጋራው መረጃ እንደሚከተለው ቀርቧል ይላል። ብርጋዴር ጀነራል ምግበይ ኃይለና ግብረ አበሮቹ ያደራጁትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። የብርጋዴር ጀነራል ምግበይ ኃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ በማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው። በዚህም ምክንያት የአማራ ፋኖችን ማግዷል ነው። ከዚህ በፊትም ውጊያ ከብዶት የሚሸሽን ወጣት ለምን ሸሸ በሚል ሲም በጅምላ ሲፈጅ የነበረ ነው ብለው የጀነራል ምግበይን ከዚህ ጋር ይሄ ከሽፏል። ጀነራል ምግበይም እኔ በመንግስታዊ ስርዓት ውስጥ ነው ያለሁት፣ እኔ በወታደራዊ በመንግስት ስራ ነው ያለሁት፣ እዚህ ፋኖ ጋር የሚያገናኘኝም ነገር የለም፣ ስለዚህ ጉዳያችሁን ጠባችሁን እዛው ጨርሱ፣ እኔ አያገባኝም ብሏል ሰው። ነገር ግን ያገባሃል ብለው እንግዲህ ሁለተኛም ትግራይ ለመዝመት ይፈልጋሉ፣ ትግራይን ለመምታት ይፈልጋሉ ማለት ነው። የወታደሩ እየተመረቀ ነው፣ ምኑ እየተመረቀ ነው ብሏል። አሁን የመጣው አጀንዳ ግን ምንድነው ያላችሁኝ እንደሆነ አሁን የመጣው አጀንዳ በብአዴን ዘንድ ከፍተኛ ውጥረት እና ጭንቀት ተፈጥሯል። ይሄ ሁሉ የሰለጠነ ወታደር የት ገባ የት ደረሰ ብሎ የሚጠይቅ መርዶ የሚያረዳ ስለዚህ እስካሁን ከትግራይ ጊዜ ጀምሮ የሞተው ወታደር እንደ ትንኝ እንደ ቢምቢ እንኳን አይቆጠርም። ምክንያቱም ስልጣኑን የያዙት ሰዎች ስለ ወታደሩ ሞት ስለምኑ ምናምን ጉዳያቸው አይደለም፣ ምንም አያገባቸውም። መጀመሪያ ትምህርት እንዳያልፍ አድርገውታል፣ ዩኒቨርሲቲዎቹን ዘግተዋል። ምክንያቱም ትምህርታቸው ዲፕሎማ ነው። አንዳንዶቹ መሪዎች ዲፕሎማ ናቸው፣ አንዳንዶቹ በዲፕሎማ ነው ሀገር እያማከሩ ኢትዮጵያን እያሻገሩ ያሉት ማለት ነው ወደ ገደል። እና ይሄ የት ሞተ የት ገባ የት ወደቀ የሚል የለም። ለስንተኛ ጊዜ ነው ያስመረቀው? ሱዳን አልሄደ ወይ ሶማሊያ አልሄደ
ወይ ጅቡቲ ያልሄደው ወይ ኤርትራ የሚሄደው ኦሮሚያና የሚሄደው አማራ ክልል ነው። ያልቃል፣ እንደገና ይመረቃል፣ ያልቃል፣ እንደገና ይመረቃል። በእውነት የሚሰቀጥጥ ነገር ነው ያለው። የሚሰቀጥጥ የሚዘገንን ነገር ነው ያለው። ይሄንን ማድረግ ስላልተቻለ ይሄ አንድነቱ ጉዳይ ከቀጠለ በሚል አጀንዳ መፈረግ ጀመረ። አንደኛው አጀንዳ ምንድን ነው? አንድነቱ ሳይመጣ በፊት አጀንዳ በመፍጠር የፋኖችን ስም በማጥፋት የአንድነት ድርጅት ምስረታውን ለማደናቀፍ አዲስ ብራንድ የሆነ ስም አውጥተው መጥተዋል። እነዚህ አራቱ አንድ ላይ ተዋህደው በአንድ መሪ በአንድ ወታደራዊ እዝ ውስጥ እንዳይገቡ በሚል ብአዴን፣ ብልጽግና፣ አብን፣ ስኳድ፣ ሸንጎ አንድ ላይ በማበር ስራ ጀምሯል። አሁን ኃላፊነቱን የወሰደው የአብን ክንፍና ተላላኪው የአብን ክንፍና የጎንደሩ ስኳድ ነው ኃላፊነቱን የወሰዱት። በዚህም ምክንያት ሰሞኑን ኢትዮጵያ ከርሜን የመጣሁት የሚለው አፍቃሪ ብአዴኑ መሬት ላይ ጉልበት መሬት ላይ ነገር ያመጣሉ ምናምን ሳይሆን ሙከራቸውን ነው የምነግራችሁ። በአያሌው መንበር በወንድማችን በአያሌው መንበር አማካኝነት እንቅስቃሴ ተጀምሯል ማለት ነው። ምን የሚል ጎንደርን ከአማራነት ማንነትና ባለቤትነት በመንጠቅ ነጥሎ ከወሎ ነጥሎ ከጎጃም ነጥሎ ከሸዋ ጎንደር ራሷን በቻለች መልኩ በማምጣት ለአብይ አህመድም ደግሞም ለወያኔ ነጥሎ ለማምጣት ዘመቻ ጀምረዋል ማለት ነው። አሁን መጀመሪያ ጎንደርን እንዳያችሁት መቼም ጎንደር ላይ የነደደው እሳት ቀላል አይደለም። ጎንደር ጀግኖቿን ተቀማች፣ ተበላች። ከዛ በኋላ 3-4 ቦታ ተከፈለ። አንደኛውን የሰሊጥና የቦለቄ መሬቱን የያዘው በልጻጊው እነ ኮሎኔል ደመቀ ዘውዱ አንደኛውን ያዙ። ሌላውን አማራ ገፍተው እንደውም አማራ ላይ በመተኮስ ፋኖ ላይ በመተኮስ እንዴት ከመከላከያ ጋር እናዋጋለን ማለት ቤዝ በመስጠት መሬትን በመስጠት እና ያንን ሲያደርጉ ቆዩ። እንደገና ደግሞ ፋፍዴን የሚባል ራሱን የቻለ መጣ። ከዚያ በኋላ እስክንድር ደግሞ ገብቶ በጠበጠው 2-3 ቦታ ተከፈለ። አሁን እንደምንም የጎንደር አባቶች እነ ሻለቃ መሳፍንት እነ ሀብቴ እነ ባዬ ተመካክረው ወደ አንድነት መጡ። የደረጀ ብቻ ቀረ። የደረጀ በሂደት ላይ በንግግር ላይ እንዳሉ አውቃለሁ። እሱ ወደ አንድ ከመጣ ጥሩ። ነገር ግን ባይመጣም ደግሞ ያለው ኃይል በሙሉ አንድነቱን ፈጥሮ እየተንቀሳቀሰ ነው ያለው። ከሌሎች ወንድሞቹም ጋር እየተሰባሰበ ባለበት ሰዓት ይሄ አንድነት ያስደነገጣቸው ሰዎች ጎንደርን ትኩረት አድርገው ዘመቻ ጀምረዋል። ምንድን ነው የሚሉት? ጎንደር በጌ ምድር ሆና ብቻዋን ትንቀሳቀስ፣ ጎንደር ራሱን የቻለ ክልል ይሁን፣ ጎንደር ከሌሎቹ የአማራ ህዝቦች ጋር የሚጋራው ማንነት የለውም በማለት እነዚህ የድቅልናቸው ከትግሬ ጋር የሆነ ነገር ግን የፖለቲካ ቅማንት የሆኑ ቢሮአቸውን መቀሌና አዲግራት ይከፈቱ፣ እንደገናም ደግሞ በስርዓቱ ውስጥ የፌዴራል መንግስት የሚባለው ውስጥ የብአዴንን ሰፊ ድርሻ ይዘው የሚንቀሳቀሱ በተቃዋሚ ፓርቲዎችም ውስጥ ድርሻ ያላቸው እንደገና በፋኖ አደረጃጀቱም ውስጥ የገቡ ኃይላት አንድ ላይ በመናበብ ጎንደርን ከሌላው ነጥሎ የመውሰድ እንቅስቃሴ ተጀምሯል ማለት ነው። ይሄ እንዲጠናከርና የአንድነት ዘመቻው እንቅፋት እንዲፈጠርበት ደግሞ የፌዴራል መንግስቱ የኦሮሞማው ኃይል ለብአዴን በሰጠው መመሪያ መሰረት የጎጃሙ ኃይል በነ ተመስገን ጥሩነህና በነ አረጋ ከበደ የሚመራው ኃይል ጎንደሬዎችን የሚያስቆጣ
ተግባር እንዲፈጽሙ አደረገ ማለት ነው። መጀመሪያ ምንድን ነው ያደረጉት? መጀመሪያ የሚያደረጉት እንደዚህ ነው። ምንድን ነው ያደረጉት? እንትና እንዲገደሉ አደረጉ። ዶክተር አምባቸው ከጎንደር ወገን ብቻ እንዲገደል በማድረግ የኦሮሞማው ሴራ ማለት ነው። እነዚህኛዎቹን እንዳይገደሉ በማድረግ ከዚያ በጎንደርና በጎጃም መካከል እስከ ዛሬ ድረስ እንዳይፈታ አድርጎ የሚቀር ቁርሾ ለማስቀመጥ ነው የተሰራው። ያ እግዚአብሔርም ረድቶ በብዙ ትግል በብዙ ጩኸት ከባዕዴኖቹና ከፖለቲካው ቅማንት ከትግራይ ከተዳቀለው ከፖለቲካው አገው ሸንጎ ከትግሬና ከኦሮሞ ከተዳቀለው ጸረ አማራ ኃይል ጸረ ቅማንት ጸረ አገው ኃይል ውጪ ሌሎቹ አንድ ላይ ነው የሚሰሩት። አሁን አገውን ብትመለከቱ አገው ምድር ትልቁ ጦር ያለው አገው ምድር ነው። በጎጃም የአማራ ፋኖ ትግል ውስጥ የአገው ልጆች እንደ አማራም ዳር ሆነው አንድ ላይ ሆነው እየሞቱ ነው። ራሳቸውን ባይከላከሉ ሞት አልቀረላቸውም። በቤኒሻንጉል ጉምዝ ክልል የቀስት መለማመጃ የሆኑት ቀዮቹ ናቸው። ገዳዮቹ ቀዩን ነው የሚገለው፣ ቀዩን ነው ግደል የተባለው እና ቀዩ ደግሞ አገው ነው፣ ቀዩ ደግሞ ቅማንት ይሆናል፣ ቀዩ አማራ ይሆናል፣ ቀዩ ኦሮሞ ይሆናል፣ ቀዩ የፈለገ ሊሆን ይችላል። እዚህ በግሬደር የተቀበሩት ቀበሌ ሙሉ የተጨፈጨፈው አገው ነው፣ አማራም ነው። ስለዚህ እነዚህ የህልውና ጉዳያቸው ያሳሰባቸው አካላት ምን አድርገዋል? ወደ አንድ ቦታ መጥተው በአንድነት እየታገሉ ነው ማለት ነው። ሴራዎቹ ምኖቹ እንዳሉ ሆነው እነሱ ነገ እንትን የሚሉ ሆነው ልብ ብላችሁ ስሙኝ፣ ልብ ብላችሁ ስሙኝ። ስለዚህ ልክ ያኔ እነ ዶክተር አምባቸው ላይ እንደመጡት ምክንያቱም እነ ጀነራል አሳምነው ጽጌ ብርጋዴር ጀነራል አሳምነው ጽጌ እነ ዶክተር አምባቸው በወቅቱ የተገደሉት በሙሉ ስብስባቸው ከባድ ነበር። አጣዬ ላይ የተሰራውን በቤኒሻንጉል ጉምዝ የአማራን ጭፍጨፋ ለማስቆም የሄዱበትን ከዚያ እነ ጃዋር መሐመድ የጻፉትን ወደኋላ ሄዳችሁ ማየት ትችላላችሁ። ከዚያ በኋላ ሟቹ ሰዓረ መኮንን የወሰደውን እርምጃ ማየት ትችላላችሁ። ከዚያ ከአጣዬ ሸሽተው ወደ ናዝሬት ሄደው የተደበቁትን ጽንፈኛ ነፍሰ ገዳይ በጥባጭ የኦነግ ተላላኪዎችን እነ አምባቸው የህግ ክፍል አቋቁመው እናታችሁን ብትገቡ አታመልጡንም፣ ህዝብ አፋጅታችሁ አትሄዱም በማለት እናስቻለው ደሴ እነማ ያደረጉትን ታስታውሳላችሁ። ያቲም በዛው ቢቀጥል ሌላ ነገር ስለሚያመጣ ይሄ ኦሮሞማው ኃይል ራሱ በወሰደው ኦፕሬሽን ራሱ በፈጠረው ነገር ያንን ሁላ ትርምስ ከፈጠረ በኋላ እነዛ ተገድለው ሁሌ መጨቃጨቂያ እንዲሆን ነበር የተሰራው። እግዚአብሔር ይመስገን ጎንደር ብትሄዱ አሁን ነገሩ ለዝቦ ገዳዩን አስገዳዩን ስላወቁ ወሎ ብትሄዱ ሸዋ ብትሄዱ እንደውም አርማቸው ላይ የአሳምነው ጽጌን የሌሎቹንም አድርገው አክሽፈውታል። ልክ እንደዚሁ አሁንም ጊዜ ጠብቆ ምንድን ያደረገው ኦሮሞማ ለጎጃሙ የባዕዴን ስብስብ ለናረጋ ከበደ በነተመስገን ጥሩነህ በኩል መጥቶ ከጎንደር ወገን ይሁን ምንም ጎንደርንም የጠቀሙት ነገር የለም፣ ጎጃምንም የጠቀሙት ነገር የለም። ግን ከጎንደር በኩል የሆኑትን የባዕዴን አመራሮች የጸጥታ አካላት ከስልጣናቸው ተነስተዋል። እነሱ ሄደው እዛ ሰራዊት አስመርቀናል፣ ሚኒሻ አስመርቀናል ሲሉ እናረጋ ከበደ ደግሞ ሶስቱንም ከስልጣን አንስተው ከአዲስ አበባ የቂርቆስ ልጅ ዘላለምን ባህር ዳር ልከው ይሄንን ግብአት ለናያሌው መንበር ለጎንደሩ ስኳድ ሰጥተው የአብን የሞተው አብን ማለት ነው ተላላኪዎች እነ ፕሮፌሰር ዳምጠው ምናምን ሁላ ጉዳዩን እንዲያራግቡት አድርገው አሁንም ተገፍተናል፣ ይሄው ጎጃሞቹ አሁንም እንደዚህ አድርገውናል ብለው የጎጃምና ጎንደር ጎጎ ይባላል። የጎጎ ምላችሁ ጎጃምና ጎንደር ነው። የጎጃምና ጎንደር ጸብ እንዲፈጠር አድርገው ጀምሯል። ይሄ አዲስ አበባ የከረበ ጥምቀትን ኢትዮጵያ ነኝ ሲል የከረመው አያሌው መንበር ወንድማችን አሁን በብልጽግና ወቅት የአማራ ክልል ቢሮ የስልጣን ድልድል ተከታዩን ይመስላል ካለ በኋላ ጎጃም
38 የቢሮ ኃላፊ 53%፣ ወሎ 16 የቢሮ ኃላፊ 22%፣ ጎንደር 11 የቢሮ ኃላፊ 15%፣ ሸዋ 6 የቢሮ ኃላፊ አሏቸው 8%። ስለዚህ ያው ተቸግረናል። ራሳችንን ክልል ማበጀት አለብን። ወይ በእውቀት ነው ወይ ደግሞ እዛ አካባቢ ባለው ሁኔታ የተመደበውን ይህንን አምጥተው በማጉላት የጎንደርን ክልልነት ጉዳይ እናጩኸው ብለው ተነስተዋል ማለት ነው። እንግዲህ አሁን በደስዬ ደጀንና በነደሳለኝ ጣሰው የሚመራው የአማራ ብልጽግና ብአዴን ለጎንደር የሚጠቅም ነገር አድርጎ ነው። ብዙ ወጣቶችን እንደና አስቻለው ደሴ እነ ፋኖ ሄዋን ጎንደር ላይ ታስታውሳላችሁ። በእውነት ቆይ ልላክላችሁ፣ አስቻለው ደሴን ይሄው ልላክላችሁ እንዴት እንደገደሉት አጣይን ያንኑ ላይ ሰራው ሄዋን ወልደ ገብርኤል እነ ፋኖ ኪሩቤል ይሄው ልኬልሃለሁ። ቴክኒሻን ይሄንን አቅርብለት፣ ለህዝቡ አቅርብለት። እየላኩልህ ነው፣ ለህዝቡ አቅርብለት። ስለዚህ እሁድ ነው በሰፊው የዛሬ ሳምንት ነው በሰፊው የምመጣበት። ግን እንደው አሁን እንኳን እንዲከሽፍ ስለፈለግኩ ነው። አሁን በዚህ ሳምንት እንኳን ጉዳዮቹ ከሽፈው ወደ አንድነቱ እንዲመጣ ስለፈለግኩ ነው። እና ይኸው ተመልከቱ፣ እነ ተነሱ የሚባሉት አሁን እና አያሌው መንበር የሚከራከሩላቸው ልጆች እነዚህ ናቸው። ተመልከቱ፣ አስቻለው ደሴ፣ ፋኒት ሄዋን እንዴት እንደሞቱላ እነግራቸዋለሁ። እነዚህ ሰዎች ያደረጉት ይህንን ነው። ይኸው ይሄ ደስዬ ደጀንና እንትናንም ልላክላችሁ። ደስዬ ደጀን ይሄ ፖሊሱ ነው። ደሳለኝ ጣሰውን እንግዲህ በእንትን ጊዜ ራሱ ሲነግድ የከረመ ይኸው ሁለቱንም ልላክላችሁ ይዋቸው። ስለዚህ እነዚህን በመያዝ እነዚህን እንትን በማለት ነው ለእነዚህ ነው የሚከራከሩት። ብአዴን አረጋ ከበደ ሆነ፣ ብአዴን አገኘሁ ተሻገር ሆነ፣ ምንድን ነው ለአማራ የጠቀሙት? በድሮን ህዝባቸውን ለሚፈጅ ስርዓት ነው የሚያገለግሉት። ይሄ ጎንደሬ ነው። ጎንደር በመሆኑ ለጎንደር ምንድን ነው የጠቀሙ? ንገሩኝ። ደስዬ ደጀን ጎንደር በመሆኑ ለጎንደር አማራ ምንድን ነው የጠቀሙ? ጣሰውን ተመልከቱት። ጣሰው ጎንደሬ በመሆኑ ለእንትና ምንድን ነው የጠቀመው? እስኪ ንገሩ። የሰላምና ጸጥታ ሆኖ የጣሰው ምንድን ነው ለጎንደር የጠቀመው? አረጋ ከበደም እንዳልጠቀመው ማለት ነው። አረጋ ከበደንም ሌሎቹንም የመሾምና የመሻር መብት ያለው ማን ነው? አብይ አህመድ ነው። ሽመልስ አብዲሳ ነው። አዳነች አበቤ ናት። አማራ ውክልና የለውም። አማራ የማውረድ የመሾም የለውም። አማራ የሚታገለው እራሱን ከእንደነዚህ አይነት ልቡሳነ ስጋ አጋንንት ለመገላገል። ስለዚህ አሁን ጎጃም የተሾመው እንደዚህ ስለሆነ ነው። ጎንደር የተሾመው እንደዚህ። እንዴት አይነት ስግጥና ነው? እንዴት አይነት ርህጥና ነው? እንዴት አይነት በአራዳ ቋንቋ ፋርነት ነው? ምን አይነት ጅልነት ነው? ምን አይነት ያለመሰልጠን ነው? ምን አገባው የጎጃም ፋኖ? ምን አገባው የጎንደር ፋኖ? ምን አገባው የወሎ ፋኖ? ምን አገባው የሸዋ ፋኖ? ይህንን ለመቀየር ነው እየታገለ ያለ። እነዚህ ሁለት ሰዎች በነበሩ ጊዜ እኮ አስቻለው ደሴን ተመልከቱት። እናቱ በራፍ ላይ አይደለም ወይ ተመስገን ጥሩነህ የደፋው? አስቻለው ደሴ ማለት አጣዬ ሄዶ የወገኖቹን ደም እንባ የተበቀለ ነው። ይህንን ጀግና ይህንን ወንድ እቤቱ በራፉ ላይ እንዲደፋ ያደረገው እኮ ተመስገን ጥሩነህ። ተመስገን ጥሩነህ ዛሬ ይሄንን በማድረግ እኮ ፌዴራል ስልጣን አግኝቶ የሀገሪቷ ምክትል ጠቅላይ ሚኒስትር፣ ምክትልነቱ ብአዴን ስለሆነ ምክትልነት ጠቅላይ ሚኒስትር ነው። ይሄን ጀግና እኮ የገደለ ይሄን ጀግና ያጠፋ እኮ ነው።
እነ ጣሰው እኮ ናቸው የሚያደርጉ። እነ ደስዬ እኮ ናቸው። እነ ደስዬ ደጀን እኮ ናቸው ይሄንን ያደረጉት የገደሉት። እናቱ በራፍ ላይ ወንዱን ጀግናውን የደፉት ማለት ነው። እስቲ ሔዋንን ተመልከቷል። ይቺን ፋኒት ሔዋንን ተመልከቷት። ሔዋን የምትባሏን ፋኖ ተመልከቷት። ልኬለታለሁ። ተመልከቷት። ይቺን የመሰለች ቆንጆ፣ ይቺን የመሰለች ጀግና የጎንደር ፋኖን ቀጥ አድርጋ የያዘች ማን የደፋት? በድንጋይ ቅጥቅጥ አድርጎ የገደላት ማን ነው? ይሄ ስርዓት አይደለም? ይሄ ስርዓት አይደለም። ኪሩቤልን ማን የገደለው? ኪሩቤልን ተመልከቱት። ፋኖ ኪሩቤል ሙሽራው ማን የገደለው? እነ ደስዬ ደጀን አይደሉ? ጎንደሬ በመሆናቸው ምን አመጡ? ኮሎኔል ደመቀ ዘውዴ አይደል እንዴ እንትን ያለው ፋኖን የሚቃወሙ ፋኖን እንትን የሚለው ለሱ ብልጽግና ሆኖ ለአብይ ገብቶ መከላከያውን ይዞ እሱን በመውቀስ እሱን በመሸፈን የሌሎቹን የፋኖ አመራሮችን መክሰስ ይሄ የጤነኛነት ምልክት አይደለም። የጤነኝነት ምልክት አይደለም።